What's up guys? እንዴት ናችሁ? በዛሬው ቪዲዮ ብዙዎቻችሁ ለምንድን ነው ስቶፕ ሎስ የማትጠቀመው ላላችሁኝ ጥያቄ ምላሽ የምሰጥ ይሆናል ማለት ነው። let's say 100% አካውንት ባላንሳችን $1000 ነው ብለን ብንል $1000 አጠቃላይ ያለን ኢኒሻል ካፒታል ቢሆን የዚህን ደግሞ ሪስክ ማድረግ የፈለግነው 10%ን ብቻ ቢሆን የዚህ 10% ማለት ስንት ማለት ነው? $100 ማለት ነው። ይሄንን በሁለት አይነት መንገድ አድርገን ትሬድ ማድረግ እንችላለን። የመጀመሪያው መንገድ የሚሆነው አጠቃላይ ባላንሳችንን ማለትም $1000ን ዲፖዚት በማድረግ ከዚህ ላይ 10%ን ብቻ ሪስክ በማድረግ ያ ማለት ምን ማለት ነው? $100ን ሪስክ በማድረግ ከዛ ትሬድ ማድረግ እንችላለን። አንደኛው መንገድ ይሄ ነው። ሁለተኛው ደግሞ አጠቃላይ ካለን ካፒታል ላይ 10%ን ብቻ ዲፖዚት ማድረግ። ባላንሳችን ላይ ዲፖዚት የምናደርገው የዚህን 10% ይሆናል ማለት ነው። ያ ማለት $100ን ዲፖዚት አድርገን ትሬድ ማድረግ ማለት ነው። ሌትስ ሴይ ሴታፓችን ፌል አደረገ እንበል። ፌል ሲያደርግ በዚህኛው አካሄድ ከሆነ ትሬድ ያደረግነው ወይም ደግሞ ባላንሳችን ላይ ዲፖዚት ያደረግነው $1000ን ሆኖ 10%ን ብቻ ሪስክ አድርገን ከነበረ ያ ማለት ሪስክ ያደረግነው 10%ቱ $100 ስለሆነ ከ1000 ላይ ስንቀንሰው ስንት ይቀረናል ማለት ነው? $900 ይቀረናል ማለት ነው። በዚህኛው ሜተድ እዚች ጋር ሪስክ አድርገን የነበረውን $100 ባላንሳችን ላይ ዲፖዚት አድርገን ፉል ማርጅን ትሬድ ብናረግ እና ደግሞ ይሄም ሴታፕ ፌል ቢያደርግ የምናጣው ሙሉ $100 ይሆናል ማለት ነው። $100ን ስናጣ የሚቀረን ዜሮ ባላንስ ይሆናል ማለት ነው። እዚች ጋራ ቀሪ $900 አለ፣ እዚች ጋራ ግን ዜሮ ይኖረናል ማለት ነው። ሪስክ ያደረግነው ግን ተመሳሳይ ነው። which is እዚች ጋራ አጠቃላይ ያለንን ኢኒሻል ካፒታል ዲፖዚት አድርገን 10%ን ሪስክ በማድረግ እዚህ ጋራ ደግሞ ሪስክ ማድረግ የፈለግነውን ብቻ ባላንስ ላይ ዲፖዚት በማድረግ ፉል ማርጅን በመጠቀም ማለት ነው። ከሁለቱ ይሄንን አካሄድ የምመርጥበት ምክንያት ትሬዲንግ ሳይኮሎጂ ላይ ሁላችሁም እንደምታውቁት ብዙዎቻችሁን ያስቸገረ እንዲሁም ደግሞ እኔም ቢግነር ሆኜ ያስቸገርበት የነበረው የትሬዲንግ ሳይኮሎጂ አንዱ ነጥብ ምንድነው? ማርኬት ሪቬንጅ። ማርኬት ሪቬንጅ ምን ማለት ነው? ብዙ ጊዜ ይሄንን አይነት ትሬዲንግ ሳይኮሎጂ የሚገጥመን ፌል ካደረግን ነው። ፌል ካደረግንና አካውንት ባላንሳችን ላይ $900 ካለ ዲፖዚት ካለ ይሄ ምን አለው ያደርገናል ማለት ነው። ሌላ ሴታፕ ያገኘን መስሎን ወይም ደግሞ ሌላ ሴታፕ ብናገኝም ቀጥታ በማርኬት ሪቬንጅ ትሬዲንግ ሳይኮሎጂ ስር ሆነን ሪቬንጅ ለማድረግ አካውንታችን ይፈቅድልናል ማለት ነው። ነገር ግን እዚች ጋራ ሪስክ የምናደርገውን ሙሉውን ሪስክ የምናደርገውን ብቻ ዲፖዚት በማድረግ ትሬድ እያደረግን ከነበረና ፌል ቢያደርግ የሚቀረን ምንም ባላንስ ስለማይኖር ማርኬት ሪቬንጅ ለማድረግ በጣም አንቸገርም ማለት ነው። ወይም ደግሞ ማርኬትን ሪቬንጅ አናደርግም ማለት ነው። በዚህ ምክንያት ይሄንን የትሬዲንግ ሳይኮሎጂ ወይም ማርኬት ሪቬንጅን አቮይድ ማድረግ እንችላለን ማለት ነው።